የተገዛ ጥፍር ነው። ተነስ ተነስ። አይ ጥፍር ሰው ዳቦ ይገዛል። የስዊዘርላንድ ሰው ደግሞ ጥፍር ይገዛል። ምን አይነት ጉድ! እዚህ ትጅን ዘርጋው፣ እንደዚህ ዘርጋው። ስንት ብር ተገዛ ይሄ? 100 ፍራንክ። 100 ፍራንክ። 100 ፍራንክ። የወንድ የለም? እኔ እንጃ። እኔ የሴት ብዬ ነው ያሰራሁት። የሴት ብዬ ነው ያሰራሁት። እኔ እንጃ። ረጃጅም ጥፍር ነው። ድሮ ጥፍር የሚያስቀምጡት ለማከክ እንዲመች ነው። እንደው አንዳንዴ እነዚህ ቁነጫዎቹ ምናምኖቹም ሲበሉ ለዛ እንደው ለማከክ እንጂ ያን ያህል ደግሞ ረጅም እንዲህ አይነት ጥፍር አያስፈልግም። ይሄ በልም የምናየው ጥፍራሙ ሰይጣን ምልክት ነው። ተነቂ ነው የምላት። ብዙ ጊዜ ሞክራለች ልትታነቅ፣ ግን ሚካኤል ይወዳታል። ልትታነቅ አልቻለችም። ስንት ያሳነቃት? ብዙ ጊዜ ታጠፋ። እንዴት አድርገህ እንድታጠፋ? ራሷን እንድታነቅ፣ ራሷን እንድታጠፋ። ልጇ ማላት። የት አለ ልጇ? እኔ እንጃ ልጇ እንዳላላቅም። የት ጋር ነው የተቀመጠችው? ልጇ የት አለች? እናት የልጇን ጩኸት አትሰማም የሚባለው ይሄ ነው። በቅዳሴው ላይ የምትሰሙት። አሁን ትለቃለህ? እለቃለሁ። ተገኘሁ እኮ። የት ሀገር ነው የገባኸው? ኖርዌይ ነው የገባሁባት። የገባህበት? አዎ ኖርዌይ ነው ያስኳት። ኖርዌይ ጋር። በስንት ሰዓት ያስካት? ከ5 ዓመት በፊት ነው ያስኳት። ኖርዌይ እንደገባች ነው ያስኳት። ትምህርት ቤት ላይ ነው ያስኳት። ይሄ ምን ነው የምትማረው? ቋንቋ ትማር ነበረ። እዛ ነው ያስኳት። ልጅሽ ነች? እኔ እናቴ አዎ፣ ልጄ ነች። ያንቺ ልጅ ነች? አዎ። ራሷ? አዎ። አይገባትም ትምህርት፣ ትእዛዝ አሰማም። እንዴት ነው ነገሩ? አዎ፣ ኖርዌይ ብላ ሄደች። ለነርስነት ትምህርት ሁሉ ጀምራ ነበር። አቆመችው። ከኛ ጋር ሁሉ ግንኙነት አቁማ ነበረ። አሁን ነው ከዚህ 2 ዓመት ነው ከኛ ጋር መገናኘት የጀመረችው። ይሄ ልጅም ወልዳ መጣች። ይሄ ነው ታሪኩ። ልትናገርም አልፈለኩም። እንዲያውቁባትም አልፈለኩም። ብዙ ዓመት ከነሱ ጋር ግንኙነት። ልክፍት ሆነ ነው የገባኸው? አዎ፣ ቡዳ ሆኜ የገባሁባት። ቡዳ ሆነ ነው የገባኸው? በኋላ እሷን ቤተክርስቲያን ስለማትከታተል የነበረችው በቃ በዛ ቀጠልኩኝ። ለወጣላት አልቻልኩም። አሁን ግን አንድ ጎረቤቷ አለች። ሁሉ ጊዜ ቤተክርስቲያን እያለች ትወስዳታለች። በቃ በኋላ እኛም እንትን አለን፣ አልቻልንም። እየተረበሽን ስንት ጊዜ ልትሰቅላት ፈለግ? ብዙ ጊዜ 3-4 ጊዜ ሞክሬያለሁ ልገላት፣ እምቢ አለችኝ። ይሄንን ታውቂያለሽ? እኔ አሁን አወኩኝና እዚህ ሮማ ይዣት ልመጣ ስል ደግሞ ቀኑ ሲያልቅ ከዛ ኢትዮጵያ ልንመጣ ስንል እዚህ መምጣቱ አባ ሲነግሩኝ ደግሞ እዚህ ስዊዘርላንድ ቀረን ማለት ነው እንጂ ይሄን እንትን ሲል በቃ ነው። ጥፍር ምናምን ስትገዛ አትግዣት ያለው ጥፍር በቀደም ብያታለሁ። አንዷ መጣ ነው እዚህ ከመጣች በኋላ ከትናንትና ወዲያ ሄዳ ጥፍራ ተሰርታ መጣች። እኔም ብያታለሁ።